በኢትዮጵያ መንጃ ፍቃድ ዱባይ ላይ ወይ ዩኤ ላይ እንዴት መንዳት እንችላለን? በነገራችን ላይ ይሄ የምታዩት የዩናይትድ አረብ ኤምሬት ብዙዎቻችን የምናውቀው የዱባይ መንጃ ፍቃድ ነው። አሁን የኢትዮጵያ መንጃ ፍቃድን ወደ ዩኤ ወደዚህ መንጃ ፍቃድ ነው የምንቀይረው። ብዙ ሰዎች ኢትዮጵያ ላይ 5 ዓመት 10 ዓመት ነድቻለሁና ዱባይ ላይ መጥቼ መስራት ፈልጋለሁ። በሹፍርና ምንድነው ማድረግ የምችለው? ኢትዮጵያ ላይ ያለኝ መንጃ ፍቃድ እንዴት ነው መቀየር የምችለው? ያሉ ብዙ ሰዎች እየጠየቁ ነው ያሉት። በነገራችን ላይ ዩኤ ላይ በብዙ አይነት መንገዶች መንጃ ፍቃዳችሁ መቀየር ትችላላችሁ። አንደኛው የኢትዮጵያ መንጃ ፍቃድ ወደ ኢንተርናሽናል ስታደርጉት ምንድነው በእንግሊዘኛ ነው። አሁን ካያችሁት አሁን የኛው ሙሉ ለሙሉ በእንግሊዘኛ ነው። እያንዳንዱ ካስከፈ በእንግሊዘኛ ነው። ወደ እንግሊዘኛ ታስቀይሩትና እዚህ ሀገር ወይ ዩኤ ላይ ታመጡትና ምን ታደርጋላችሁ? እንደ አዲስ ነው። ይሄን ለማግኘት እንደ አዲስ ነው የምትማሩት። ምንድነው የኢትዮጵያ መንጃ ፍቃድ ጥቅሙ? ሰዓት ነው የሚቀንስላችሁ። ሰዓት የምትማሩበት ሰዓት ነው። ለምሳሌ 30 45 ሰዓት አለ፣ 60 ሰዓት አለ። እንደየትምህርት ቤቱና እንደናንተ ፍላጎት ነው የሚለያየው ሰዓቱና ሰዓት ነው የሚቀንስላችሁ። ታሳዩታላችሁ ትምህርት ቤቱን። ኢትዮጵያ ላይ መንጃ ፍቃድ አለኝ፣ በዚህ መንጃ ፍቃድ የሆነ ሰዓት እንዲቀንስልኝ ፈልጋለሁ ስትሉት ሰዓት ይቀንስላችኋል እንጂ ከዛ ውጪ ሌላ ምንም ነገር የለውም። የኢትዮጵያ መንጃ ፍቃድ ሰዓት ለመቀነስ ነው እንጂ ከዛ ውጪ ምንም ነገር የለውም። ግን እንደ ራሴ እንደ አቢ ሚዲያና ይሄ መንጃ ፍቃድ እንዳለኝ መመክራችሁ የኢትዮጵያ መንጃ ፍቃድ ምን ታርጉት መሰላችሁ? ወስዳችሁ ታስቀምጡትና እንደ አዲስ ከዜሮ ተማሩ። ልምዱ አለ ኦኬ፣ ግን ተግባር ላይ ስትገቡ እሱ ላይ ማሳየት ነው እንጂ ካስከፈ የኮምፒውተር ፈተና፣ የሮድ፣ የሲግናል እያንዳንዱ ነገሮች ካስከፈ ከዜሮ ተማሩ። የኢትዮጵያ ሕግ ለብቻ ነው፣ የዩናይትድ አረብ ኤምሬት ሕግ ለብቻ ነው። እና እንደራሴ የሚመክራችሁና ሪኮመንድ ማደርጋችሁ እያንዳንዱ ነገር ከዜሮ ተማሩ። ከዜሮ ስትማሩ ቆንጆ ነው። የሀገሪቱን ሕጉን፣ የመብራቶችን፣ ሳይንቦርዶች በየቦታ የሚለጣጠፉትን እነሱን ማወቅ ትችላላችሁ እንጂ ኢትዮጵያ ላይ ስለነዳው በቃ ቀጥታ መግባት አለብኝ ይላሉ። አንዳንድ ሰዎች ደግሞ በጎልደን ቻንስ በቃ ቀጥታ መንጃ ፍቃዱ መያዝ ፈልጋለሁ በቃ ይቀልልኝ ይላሉ። አንዳንዱ ደግሞ በጎልደን ቻንስ ይይዙና ምንድነው ወደ ስራ ዓለሙ ላይ ሲገቡ ወይ ወደ ሹፍርናው ሲገቡ ብላክ ፖይንት ቅጣቶች ምን ይመጣል። እዚህ ሀገር ታውቃላችሁ ብላክ ፖይንቶች አሉ። የማኑዋል አለ፣ ልዩነት አለ፣ የአውቶማቲክ አለ። ብላክ ፖይንቶችን እሱን በቀጣይ እነግራችኋለሁ። ብላክ ፖይንት በነገራችን ላይ ብላክ ፖይንት ካለባችሁ ችግር ነው። እኔ 4 ብላክ ፖይንት ነበረብኝ። ከአመት በኋላ ነው የ4 ብላክ ፖይንት እየጠፋልኝና እኔ ራሴ ሪኮመንድ ማደርጋቸው የኢትዮጵያ መንጃ ፍቃድ አስቀምጡትና እንደ አዲስ ከዜሮ ዩኤ ላይ ተማሩ። የኢትዮጵያ መንጃ ፍቃድ የሚጠቅማችሁ ምንድነው? ሰዓት ለመቀነስ ነው እንጂ ከዛ ውጪ ምንም የለም። አይጠቅማችሁም። ለማያችሁ እንደተመለሰ አስባለሁ። ብዙ ሰዎች የሚጠይቁት ነው እንዴት ነው ማድረገው ምናምን ብላችሁኛል። ተመልሶላችኋል ብዬ አስባለሁ። አንዳንድ ሰዎች ደግሞ የሳውዲ፣ የኦማን፣ የባህሬን መንጃ ፍቃድ አለ እንዴት አድርጌ ነው ወደ ዩኤ ላይ አምጥቼ መስራት የምፈልገው እያሉ ነው። በዚሁ ደግሞ ተመሳሳይ ነው። ልዩነቱ ምንድነው? ልምድ ነው ያላችሁ። ዩኤ ላይ ስትመጡ እኔ እንደራሴ ሪኮመንድ ማድረጋችሁ ከዜሮ ብትጀምሩ አሪፍ ነው። ሕግ ማወቅ ቆንጆ ነው። ነገ አትቸገሩም፣ ቅጣት ላይ አትገቡም። እኔ አሁን ራሱ አውቄው በአንድ ስህተት ስላችሁ ሲግናል ላይ ቢጫ እየበራ ሳልፍ ቀይ ነው ገባብኝ ማለት ነው። ማወቅ አለባችሁ። ለምሳሌ እኔ አውቃለሁ ሕጉን፣ ግን ቢጫ እየበራ ሳልፍ ቀይ ከገባብኝ 4000 ድርሃም እና 12 ብላክ ፖይንት እንደሚመጣብኝ አውቃለሁ። ግን ቢጫ ሲሆን በቃ ምንም አይመጣም፣ በቃ ወዲያውኑ አልፏልና ያሰው። ግን መሀል ላይ ስገባ በቃ ገባብኝ 4000 ድርሃም እና 12 ብላክ ፖይንት እንትን ተባለ ማለት ነው፣ መጣብኝ ማለት ነውና እንደዛ እንዳይመጣባችሁ፣ ቅጣቶችም እንዳይመጣባችሁ እንደ አዲስ ከዜሮ ተማሩ። ኦማንም፣ ባህሬን፣ ሳውዲ የተለያዩ ሀገር ላይ ያላችሁ መንጃ ፍቃድ ወደ ዩኤ ስትመጡ እንደ አዲስ ከዜሮ ተማሩ። ልምዶ ኦኬ እንዳለው ነው፣ ግን የአገሪቱን ሁኔታ ለማወቅ ግዴታ ከዜሮ ብትማሩ ተመራጭነት አለው ብዬ አስባለሁ። እንደ አቢ ሚዲያ ሐሳብ፣ አስተያየት፣ ጥያቄ ካላችሁ ከዚህ ቪዲዮ ስለ ኮሜንት ላይ አስቀምጡልኝ። እንደዚህ አይነት ጠቃሚ ቪዲዮዎች ወደ እናንተ ጋር ይዤ ስለምመጣ ይህን ቪዲዮ ደግሞ ላይክ አድርጉት። ለአቢ ሚዲያ ዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ ማድረጋችሁ እንዳትረሱ። ሰብስክራይብ ስታደርጉ የደውሏ ምልክት ኦል ብታደርጉ በየጊዜ የምለቀው ቪዲዮ ወደ ስልካችሁ ወደ ኮምፒውተራችሁ ኖቲፊኬሽን ይደርሳል።